ብዙ ጊዜ የሚነሳ ሐሳብ አለ ስለ ፍቅር ራሱ ምን ማለት ነው ፍቅር አለ ወይ የሚለው ሐሳብ በብዛት ይነሳል። ብዙዎች ብዙ ያሉለት ሁሉ ዓለም አቀፋዊ የሆነ ሁሉንም የሚያስማማ አንድ አይነት ትርጉም የሌለው ብዙ ምሁራን የማህበራዊ ስነ ልቦና ሳይንስ ምሁራኖች፣ ጸሐፊዎች፣ ፈላስፋዎች፣ የጥበብ ሰዎች ብዙ የተቀኙ ሮማንቲክ ሪሌሽንሺፕ ነው የወሲባዊ ወይም ደግሞ ጾታዊ ግንኙነቶች አሉት። የኖርማል ወይም ጀስት ፍሬንድ የሚባለው ግንኙነት ውስጥ እሱኛው አናገኝም። ከፍተኛ የሆነ ያቻ ግፊት አለ። በዚህ ጊዜ ወጣቶች ምን እንትን ይፈልጋሉ? ኮንፎርሚቲ፣ ሶሻል ኮንፎርሚቲ ለግሩፕ they want to fit into the group። ስሜት ጎርፍ ነው። ከተከተልነው አብሮ ይዞ ሊሄድ ይችላል። እንደውም በተለምዶ የሚባለው ምናልባት ወንድ ልጅ ለወሲብ ለማግኘት ፍቅር ሊጠቀም ይችላል። ሴት ልጅ ግን በተቃራኒ እርግዝና የሚፈጠረው ሴት አለ። ኦፍ ኮርስ ተጋላጭነታቸው ጓደኞቿ ምክንያት ያልጀመረችው ፍቅረኛ ይዛለች፣ ማጨስ ጀምራለች፣ ሽሻና ብዙ ነገሮች እንትን ጀስት ኖ ማለት ካለባችሁ ኖ በሉ። ሪስኩ ምንም ይሁን ምናልባት ብዙዎቹ ደግሞ አሁን የሚያነሱት ሐሳብ አለ በዚህ በከፍተኛ ትምህርት ላይ በተማሪዎች መካከል የሚደረግ የዚህ አይነት ተቃራኒ ጾታ ግንኙነት እንደው ከአይነ የዘለለ ወይም ደግሞ ከአይነ ፍቅር የዘለለ ምንም ብዙ ሴንስ የሚሰጥ አይደለም ወይም ደግሞ ሰዎች እንዲሁ ሞክረው ከሚል እንጂ እንደው ልባዊ አይደለም አይነት ነገር ይነሳል የዚህ አይነት ሐሳብና እንደው የአይነ ፍቅር የሚባለው ነገር ጋር አያይዘህ እንደምን ማለት ነው የአይነ ፍቅር የሚለው ነው? የአይን ፍቅር ወይም ሳይት ላቭ ወይም ላቭ አት ፈርስት ሳይት የሚሉት እንትኑን ብዙውን ጊዜ ስሜት ብቻ የሚመራው በመጀመሪያው እይታ ሰዎች ለተቃራኒ ጾታ የመሳብ ስሜት የመማረክ ስሜት ዴቨሎፕ ሲያደርጉ የአይን ፍቅር እንላለን። የአይን ፍቅር የተባለበት ምክንያት ምንድነው? ገና እንትኑን ያን ስሜቱን የፈጠረው እይታው ብቻ ስለሆነ ኦፍ ኮርስ ባህሪያቸውን ስብዕናቸውን መላመዱ ቅርርብነቱ ሳይኖር ያንን ብቻ እንደውም አንዳንድ ልጆች ኢንጆይ የሚያደርጉት አሉ። እሱ ነው እንደውም አልፈልግም መቀራረቡን እንትኑ ሳይት ላቭ በቃ ሳይት ላቭን ከርቀት ብቻ ያያዩት ወይም ደግሞ ከርቀት ብቻ ያያዩት በዛው ብቻ ሳትሰቅር ካታ የሚያገኙ እንትኖችን ታያለ። አለፍ ብሎ አንዳንዶቹ ደግሞ የአይን ፍቅሩን ወደ ግንኙነት መስርተውት ወይም የባህሪ መስተጋብር ውስጥ ገብተው ወደ መደበኛ የፍቅር ግንኙነት ሮማንስ የሚገቡበት እንትኖች አሉ። እንግዲህ የከፍተኛ ትምህርት ተቋማት ፍቅር እንትን ስናየው ብዙ ፈተናዎች ያሉበት እንደገና ፍቅር በራሱ ዳይናሚክ የሆነ ብዙ ነገሮችን ማለፍ የሚጠይቅ ሂደት ነው። ለዛም ነው ብዙ ሰው ቅድም ያነሳቸው ድምዳሜዎች የሚደርሱት። ያ ማለት ግን ከፍተኛ ትምህርት ተቋም ውስጥ የተጀመሩ የፍቅር ግንኙነቶች ሁሉም ፌል ያደርጋሉ ማለት አይደለም። እነዛን ፈተናዎች አልፈው ስቴጆች አሉ በነገራችን ላይ የፍቅር ግንኙነት እነዛን መደበኛ ስቴጆቹን አልፈው አብረው አርጅተው እንትን የሚሉ ሰዎችን እንትን እንላለን። ነገር ግን ዩኒቨርሲቲ ውስጥ አንድ ምን ያመዝነዋል? የመጀመሪያው እንትን ይሄ ኢንፋቹዌሽን የሚባለው የስሜት እንትኑ ያደላል። ዝም ብሎ ከምክንያታዊነቱ ይልቅ ስሜቱ ያደላና አንዳንድ ጊዜ ስሜት ደግሞ ወረተኛ ነው። ከተወሰነ ጊዜ በኋላ ያ ስሜት የመጥፋት ወይም ደግሞ ለሌላ እንትን ይሄ ኮሚትመንቱ ይጠፋል። ስሜቱ ያመዝንና የኮሚትመንቱ ቁርጠኝነቱ መጀመሪያ ላይ ሲጀምር ኢንፋቹዌሽን ላይ አብሶሉት የሆነው ጀስት ፖዚቲቭ ሳይዱ ብቻ ነው የሚታየው። በኋላ እነዛ ኮሚትመንትም ፋንታሲድ ያሉትን ወሰድ ያለባቸው እንትኖች ሲደረግ ያንን ለመወጣት አለመቻል ምናምኖች ስለሚኖሩ ዘላቂነቱ ላይ ብዙ ጥያቄዎች እንቅፋቶች ሲገጥሙት እናያለን። በነገር ላይ ቁጥራቸው ይነስ እንጂ እኔም በግል ላይ እንደዚህ ጓደኞቼ የማውቃቸው አሉ። ዩኒቨርሲቲ ላይ የመሰረቱት እንትን ናቸው የፍቅር ግንኙነት ነው እንዳልከው ዘላቂው ነው እስከ ጋብቻ እስከ ማብሮ እስከ መኖር ድረስ የሚያደርስ ከዩኒቨርሲቲ ውጭ ባለ ህይወት ማለት ነውና
እንደዚህ አይነት በጣም ሰስተነብል የሆነ ዘላቂ የሆነ ደግሞ ሪሌሽንሺፕ እናያለን። እንደው ፕሮፌሰር ገቢሳን ማንሳት ይችላል። በዓለም አቀፍ የግብርና ሳይንስ ተመራማሪ ናቸው። አሜሪካ በኦባማ እንትን ጭምር የተሸለሙ ወርልድ ክላስ ሳይንቲስት የሚባሉ አግሪካልቸር እንትን ላይ እና በአንድ ወቅት እንትናቸውን እያጋሩ ነበርና ያው ዩኒቨርሲቲ ውስጥ የተጀመረ እሱ ሲኒየር ሆኖ ከፍሬሽ ከነበረች ተማሪ ጋር የተጀመረ ግንኙነት ነው። አሁን ካልተሳሳትኩ ከ40 ዓመት በላይ የዘለቀ እንትኖችና እንደዚህ አይነት ታሪኮችም ይኖራሉ። መማማሪያም ይሆናሉ። እንደው ምናልባት ኦን ኦፍ ለሆነው ሪሌሽንሺፕ አይ ቲንክ አድማጭ ተመልካቾቻችን ጥሩ የሆነ እይታ ወይም ደግሞ ትምህርት ይወስዱበታል ብለን ተስፋ እናደርጋለን። ምናልባት እንደው ስቱዲዮአችን እዚህ ፕሮግራማችን ድረስ መጥተህ ሳልጠይቅ በሚጸጽተኝ ነገር ምንድነው ብዙ ጊዜ አሁንም እንደዚሁ ኤሪያ ላይ በከፍተኛ ትምህርት ተቋማት ላይ ተማሪዎች የሚያደርጉት ሪሌሽንሺፕ ወይም ደግሞ ያለው ሪሌሽንሺፕ በእህትነትና በወንድምነት ብቻ ነው እንጂ ሌላ ምንም ነገር የለም ይባልና ኢንቲሜት የሆነ ደግሞ ሪሌሽንሺፕ ወይም ደግሞ አታችመንት ሲኖር ታያለ። እህትነትና ወንድምነት ምን ማለት ነው? አንደኛ እስከምን ድረስስ ነው መሄድ ያለበት? ታክሎቻችን የሚያሳተሙ መጋዚን አለና እንደውም there is no just absolute just a friend between opposite sexes ይላል። በጣም አሻሚ ነው። ሰነልፖናው የአምቢጊየስ ፍሬንድሺፕ ተብሎ ነው የሚያዙት። በነገራችን ላይ ለሌላው ብቻ ሳይሆን እዛው ውስጥ ላሉ ተማሪዎችም ጭምር ግልጽ አይደለም። እንደዚህ አይነት በተለይ ዩኒቨርሲቲ እንትኖች ላይ እንደዚህ ፍቅረኛንን አይደለንም ጀስት ፍሬንድ ነን የሚሉ እንትኖችን አታችመንቱ በጣም ይበዛና አብሮ የሚያሳልፉ ጊዜ አብሮ የሚገኙባቸው ጊዜዎች ብዙ ነገሮች ይበዙና the only thing romance እንዲሆን የማያደርገው የሴክሹዋል ፓርቱ ብቻ ነው። ያ ደግሞ በማንኛውም ሰዓት ሊቀየር የሚችልበት እንትን አለ። አደጋዎችም ሊኖሩት እንደሚችሉ ጭምር ማሰብ እያንዳንዱ ግንኙነት የራሱ ባህሪያት የራሱ መስመሮች አሉት። በነገራችን ላይ ማህበራዊ እንደማለት በደንብ ነው አሁን በተለይ ዩኒቨርሲቲ አካባቢ ያሉ አድማጭ ተመልካቾች እንዲይዙት የምፈልገው just a friend ከሆነ ያለ ግንኙነት ባውንደሪስ ከምን ድረስ ነው? ምንድነው ማድረግ የምችላቸው? ምንድነው ማድረግ የሌለብኝ የሚሉትን ነገሮች አብሮ መያዝ አብሮ የሚያድሩ ሁሉ ታገኛለህ። እንደዚህ just a friend ነው አብረን እንያዝ እኛ just a friend ነን። እንደዚህ አይነት እንትኖች የለም። እንደውም አንዳንድ ጊዜ STI ከሴክሹዋል ትራንስሚትድ ዲዚዝ ጋር እንትን አስበ ኢንፎርምድ ሆነ አውቃ ስትሄድና ሳትሄድ እኩል አይደለም። እነዚህ አይነት እንትኖች so just friend ከሆነ እስከምን ድረስ ነው መሄድ ያለብኝ? የፍቅር ግንኙነት ከሆነ እስከምን ድረስ ነው ቀድሞ እንድንዘጋጅ እንደዚህ አይነት ትላደጋዎችም ጭምር የሚያጋል አንዳንድ ጊዜ ደግሞ ስሜቱ አንዱ ጋር ይሆንና ለመግለጽ ይፈራል ይደበቃል። አንደኛው ጋር እንትን አይሆንም። ብዙ መስተጋብሩ ላይ ጭምር አሉታዊ የሆነ ኑሮች ይኖራሉ እና በጣም ጥንቃቄ ከሚፈልጉ ግንኙነቶች ውስጥ አንዱ የጀስት ፍሬንድ ነው። በተለይ በተቃራኒ ጾታ ነገር በጣም ጥሩ። አድማጭ ተመልካቾቻችን እንግዲህ ያው እዚህ ጋር የተቃራኒ ጾታ ፍቅር መጥፎ ነው ጥሩ ነው የሚል ድምዳሜ ላይ አይደለም ያለነው። ተረዱናላችሁ በደንብ ይሄን ነገር ግን ያለውን አዎንታዊና አሉታዊ ጎኑን በደንብ ማየትና መረዳት ስለሚያስፈልግ ነው ሙያዊ አስተያየቶችን እንግዲህ እየሰጠን ያለነው እዚህ ጋርና እስኪ እንግዲህ ወደ አሉታዊና አዎንታዊ እንትኖች እንምጣ። እንግዲህ አዎንታዊ ስንል በዋናነት ሊኖሩ የሚችል አሁን የመጡበት ተማሪዎች ዋናው ለመማር ነው። ተምረው አቺቭ የሚያደርጉት የሚያሳኩት ዓላማ ይኖራቸዋልና ዋናው አንፃር መታየት ያለበት እሱ ነው። ከዛ አንፃር አጋዥ ነገሮች አሉት ወይ? አዎንታዊ ነገሮች አሉት ወይ? ምክንያቱም በተማሪ ኤም ወይ በተማሪ ፍሬምወርክ መታየት ያለበት ከሚማሩት ትምህርት አቺቭ ሊያደርጉት ከመጡበት ዓላማ አንፃር ያግዛቸዋል አያግዛቸው የሚለውን ነው ማየት ያለብንና አዎንታዊ ነገሩ ከዛ አንፃር ምንድነው? አሉታዊ ነገሩስ ምን ሊሆን ይችላል? እዛ ውስጥ እንዳሉት ልጆች እንደ ተዋናዮቹ የስብዕና እድገት የመወሰን አቅም እንደገና የፍቅር ግንኙነቱም ውስጥ የገቡበት መንገድ ጭምር ተወስነው አዎንታዊ እንትኖች ሊኖሩት ይችላሉ። ለምሳሌ ብናነሳ መተሳሰቡ ሊኖር ይችላል። መደጋገፉ ኬሪንጉ መጥፎ ነገር ስታይ
በደንብ ኮሚትድ የሆነ ሪሌሽንሺፕ የገቡ አይነት እንትኖች ከሆኑ መጥፎ ነገሮችን እንዳያደርግ እንትን ልትጠብቀው ትችላለች፣ ሊጠብቃት ይችላል። እንደገና ዝም ብሎ ለምሳሌ ይሄ መልቲፕል የሆኑ አላስፈላጊ የሆኑ መልቲፕል የሆኑ ሪሌሽንሺፖች ውስጥ ስለዚህ የዩኒቨርሲቲ ውስጥ ያለው የፍቅር ግንኙነት ብዙ እንቅፋቶቹን ቻሌንጆቹን ቅድም ላይ ቀጥል የሚችሉበት ምክንያት ብለን ያነሳናቸው ነገሮች ማለፍ ከቻሉ መተሳሰቡ መደጋገፉ ከሌላም ከመተባበሩ ለምራ አዎንታዊ እንትን ይኖራል። በአንጻሩ ብዙ አሉታዊ እንትኖችም አሉት። ለምሳሌ አንዳንድ ልጆች በጣም ስሜታዊነቱ ያደልና ምክንያታዊነቱ ሙሉ በሙሉ እንትን አይልም። ትኩረታቸው እዛው የፍቅር ግንኙነቱ ላይ ብቻ ይሄ ትምህርታቸውን አጠቃላይ የህይወት የመጡበትን ዓላማ ግባቸውን ጭምር እንዲያሳኩ እንቅፋት የሚሆንበት አጋጣሚ አለ። አንዳንድ ጊዜ በፍቅር ግንኙነት ውስጥ የኃይል አለመመዛዘን ፈላጊው አንዱ በሚዛን ወደ አንዱ ያጋድልና አንደኛው የሚጎዳበት አጋጣሚ ብዙ ነገራቸውን በእውነቱ የሚያጡበት እንትን ነው። ትምህርታቸውን አልፍ ብሎ እንደውም የስነልቦና ጤናቸውን ጭምር ዊዝድሮ አድርገው እስከ መሄድ የሚደርሱበት አጋጣሚ እንግዲህ አንተም ያነሳው ነበር ሰመመንን ሲሳይ ነው ብዙ እንትን ላይ የብዙ ልጆች ታሪክ ነው። ዩኒቨርሲቲ ውስጥ ቀላል እንትን አይደለም። መጎዳቱ አንዳንድ እንደገና ሰስቴኔብል አለመሆኑ ግንኙነቱ አንዳንድ ጊዜ አንዳንድ ልጆች አድቬንቸሩን ከፍቅር ግንኙነት አድቬንቸሩ አንደኛው አድቬንቸሩን እንትን ይፈልጋል። በቃ እሱ እንትን ከሆነ ጊዜ በኋላ ደግሞ ሌላኛው ጋር አይነት የመሄድ እንትኑ ስለሚኖር አደጋው ከፍ ያለ ነው። ከዛ አለፍ ብሎ ደግሞ ለተለያዩ ስነ ተዋልዶ ጋር የተያዙ በሽታዎች ጭምር የመጋለጥ እንትን ያላስፈላጊ እርግዝናዎች የመፈጠር ከሴክሹዋሊ ትራንስሚትድ ዲዚዞች ጋር የመጋለጥ ብዙ አስደንጋጭ ጥናቶች ታገኛለህ። ነገራችን ላይ እንደውም አንዱን በጠቅስልህ የሴተኛ አዳሪዎች ላይና የዩኒቨርሲቲ ተማሪዎች ላይ የተሰራ ኮምፓራቲቭ ስተዲ ነበርና የሴክሹዋል ትራንስሚትድ ዲዚዝን በእውቀት ደረጃ የተሻሉ ናቸው ዩኒቨርሲቲ ተማሪዎች። ራስን በመጠበቅና በመከላከል ደረጃ ግን የሴተኛ አዳሪዎች የተሻሉ ነበር። ቢያንስ ካለ ኮንዶም አይወጡም። እሱን የመጠቀም አዝማሚያው እንኳን በጣም ዝቅተኛ ሆኖ ታገለም። መልቲፕል ሴክሹዋል ፓርትነሮች የመግባት አንሴፍ ሴክስ ውስጥ የመግባት እርግዝና አቦርሽን ያተቋም ጭምር ብዙ ዩኒቨርሲቲዎች ላይ ታለ ዶርም በሪፖርት ደረጃ ብዙ እየተነሱ የሚካሄድበት አጋጣሚ አለና እነዚህ በሙሉ በትምህርታችን ላይ በህይወት ግባችን ላይ የነገ ማንነታችን ላይ ጭምር ከፍተኛ የሆነ ጫና እንደሚኖራቸው መገንዘብ ያስፈልጋል። ቀደም ሲልም ያነሳ ነበር በተለይ ሰመመን መጽሐፍ አይ ቲንክ በጣም ብዙ ሰዎች አንብበውታል የሚል ግምት ይኖረኛል። እንደው ቆየት ያለ መጽሐፍ ነው። እጅግ በጣም የተማሪዎችን በተለይ ከፍተኛ ትምህርት ላይ ተማሪዎችን ህይወት በአብዛኛው የሚዳስስ ትኩረቱ እዛ ላይ የሆነ መጽሐፍ ነውና ያው ከመጽሐፉ ላይ እንደምናውቀው አቤል የሚባል ገጸ ባህሪ አለ። አቤል እንግዲህ ወደዚህ አሁን ወደምንዋይበት ጉዳይ ወይም ደግሞ ሪሌሽንሺፕ ገብቶ እጅግ በጣም ዋጋ ሲከፍል እናያለን። አቤል የተሰኘው ገጸ ባህሪ ማለት ነውና እንደው በዛ ልክስ ዋጋ መክፈል ያስፈልጋል። አሁን ትምህርቱን እስከመተው ላግ እስከማድረግ በጣም ብዙ ዋጋዎችን ከፍሏል። ነው በዛ መጽሐፍ ላይ ባየነው ታሪክ ተረሰን ብናወራ ማለት ነውና ለትምህርት መጠን ዋናውን ቢግ ፒክቸሩን ነው መጠበቅ ያለብን ወይስ እንደዚህ አይነት ነገሮች ህይወታችን ሊያሰነካክሉ ይሄን ያክል መፈቀድ አለበት ወይም ደግሞ ገደብስ ሊኖረው አይገባም ወይ የሚል ሐሳብ እስኪናንሳ። እዚህኛው ላይ ትልቁ የሚጠቅመን ነገር ምንድነው የስሜት ብስለት መኖሩ። አንዳንድ ጊዜ ትምህርት ቤቶችም ጭምር የሚወቀሱት ነው ትልቁ ትኩረት የሚሰጠው ለኮግኒቲቭ አስፔክቱ ነውና የስሜት ብስለቱ ዝቅተኛ ይሆንና እንደዚህ አይነት ስሜትን ማኔጅ ማድረግ መቆጣጠር አለመቻል እንትኖች ያጋጥሙናል። አቤል ካየው በጣም የፈርስት ግሬድ ተማሪ ነበር የመጀመሪያው የክላስ ነገር ግን በጊዜው ስሜቱን ማኔጅ ማድረግ ስላልቻለ እስከ ዊዝድሮው ድረስ የሄደበትን ታሪክ እናስታውሳለን።
አሁንም አንዳንድ ጊዜ ስሜት ጎርፍ ነው፣ ከተከተል ነው አብሮ ይዞን ሊሄድ ይችላል። የሆኑ ስሜቶች ተሰማን ማለት ልንጠይቅ ይገባል፣ ልንገድበው ይገባል። እስከምን ድረስ ነው? እንዴት ነው መቆጣጠር መቻል ያለብኝ? ከዛኛው ሳይድስ አንፃር እንደገና ደግሞ ነገሮች የማይሆኑ አይነት እንትን ከሆነ ራስን መግዛት፣ ራስን መቆጣጠር መቻል፣ ያንን ማዳበር ያስፈልጋል በደንብ እንጂ በጣም ዋጋ ያስከፍላል። ማንነታቸውን አጥተው ምን ነው ዩኒቨርሲቲ ባልገቡ ምትላቸው ልጆች ታሪክ ጭምር እናገኛለን እና በደንብ ጥንቃቄ ይፈልጋል በጣም።